والصلاة والسلام على خير خلق الله. يا قومي سلام الله عليكم ورحمته وبركاته. فإني قريب أني كربني أمي لهن برنامجين جمرنا. الله لباروچو ቅርብነው ጥሪያቸውን ሊሰማ ዝግጁ ነው። ተጨንቀው ከተማጸኑት የሰማይን በር ክፍት ያደርግላቸዋል። አንድ ታሪክ ልንገራችሁ። روي أن رجلا من أصحاب النبي صلى الله عليه وسلم من الأنصار كأنصار قصي هنا عند النبي صلى الله عليه وسلم بالدربة أبا مغلق مبال عند قلة سبنه يسو كان تاجرا نقاري نبر وكان ورعا ناسكا اللهم بتآمن مياملك الله نميتنكك يا الله دق باري نبر يسو براسم يهون يسو تشن جنزبيزو ونقديوت نبر رجم ركعتين يقواز نبر ታዲያ ከእለታት አንድ ቀን ስንቁን ጓዙን ይዞ ለንግድ ተንቀሳቀሰ። የራሱንም የሰዎችንም ንብረት ይዟል። ወደ ንግድ ወጣ። በረሃውን ያቆራረጠ ያለ አንድ ግለሰብ አገኘው። የት ነው የምትሄደው? ለንግድ እየሄድኩ ነው። ያ ግለሰብ ምናል ታዲያ ይሄን ረጅም በረሃ የምታቋርጥበት የተሻለ መንገድ አልጠቆምህም እንዴ አለው። መርሐባ አለው። አብረው ጉዞ ጀመሩ። ጉዞ እየተጓዙ ያለ ረጅም ርቀት ከሄዱ በኋላ በማላቀው መንገድ ይህ ግለሰብ ይወስደኝ ጀመር አለ። አምኜዋለሁ፣ ተከተልኩት። በጣም እንደሄድነው ወደ ሆነ ዋሻ ውስጥ ደረስን። ጭራሽ ወደ ውስጥ እየገባን ስንሄድ የሰዎች ራስ አጥንቶች መመልከት ጀመርኩ። በጣም ፈራው። ከዛ ወርጄ ልሸሽ ስል ያዘኝ። ሰይፉን አወጣ። ሊገለኝ ወሰነ። ለምን ትገለኛለህ? ንብረቴን ነው የፈለከው? ንብረቴን ውሰድ፣ እኔን ተወኝ ልኑር አልኩት። አመል ማል ፈሁወ ሊ፣ ገንዘብን ማየት ያማልጠኛል፣ የኔ ነው፣ ደምህን ነው እፈልጋለኝ። በጣም ደነገጥኩ። በውሳኔው ቁርጠኛ እንደሆነ ሳቅ አንድን ጥያቄ አቀረብኩለት። የግድ ልትገለኝ ከወሰንክ እባክህ ፍቀድልኝና ሶላት ልስገድ አልኩት። ቃል አታርዝም እንጂ ቶሎ ስገድ አለኝ። ውዱእ አደረግኩ። ፈከበርቱ ልሰላህ፣ ለሰላት አላሁ አክበር ብዬ ገባው። ከመፍራቴ የተነሳ ነሲቱ ልቁርአነ ኩለሁ፣ ቁርአኑን እንዳለ ረሳሁት። ፋቲሓ እንኳን ጠፋኝ። አንዲት አንቀጽ ብቻ አእምሮዬ ውስጥ መጣች። አመን ዩጂቡ ልሙጠረ ኢዛ ደዓ። አላህ እየተናገረ ነው። ይሄኛው ይሻላችኋል እንዴ? ያ ስትማጸኑት እሺ ብሎ ጥሪያችሁን የሚሰማው ወየክሽፉ ሱእ፣ መጥፎን ነገር ገሸሽ የሚያደርገው ሚለው አንቀጽ ታወሰኝ። ይችን አንቀጽ ቀርቼ ወደ ስጁድ ወረድኩ። ስጁድ ላይ ሆኜ አላህን ተማጸንኩት። ያ ወዱድ፣ አንተ ባሮችህን አፍቃሪ ጌታ ሆይ፣ ያ ዘል ዐርሽ ልመጂድ፣ የተላቀው ዐርሽ የሚባለው ዓለም ጌታ ሆይ፣ ያ ወዱድ ያ ዘል ዐርሽ ልመጂድ፣ አስአሉከ ቢዕዝከ አለዚ ላ ዩራም وبملكك الذي لا يضام وبنورك الذي أضاء أركان عرشك ما تصنع له جيتاي بتلاك أولكنا يا مغيث أغثني أنت ردات جيتاوي إردن يا مغيث أغثني يا مغيث أغثني سوستي لما نكود ردات يونكو جيت أردن بتشيني لك صلاتين ما تناكك علي ከዋሻው ውስጥ ነጭ ለበሰ ነጭ ሆነ ፈረሰኛ ነጭ ፈረስ ይዞ እየጋለበ ወጣ። ጦሩን ከፈረሶቹ ጆሮ መሃል አስቀምጦታል። ወደ እዚህ ሽፍታም እንደደረሰ ወረወረና ገደለው። ደነገጥኩ። ነው የተከሰተው ክስተት አስደነገጠኝ። ከዛም ወደኔ ዞር አለና ቁም አለኝ። ቆምኩ። فقلت بأبي وأمي من أنت من أنت لقد أغاثني الله بك اليوم زارك الله بأنت رداኝ ማን ነህ አልኩት። መልሱ ግን የሚገርም ነበር። قال أنا ملك من أهل السماء الرابعة كأربتኛው ሰማይ የመጣው መላእክት ነኝ አለ። ودعوت بدعائك الأول የመጀመሪያ ጥሪህን يا مغيث أغثني አልክ فسمع لأهل السماء قعقعة የሰማይ በሮች ጮሁ። ثم دعوت بدعائك الثاني ሁለተኛው ጥሪህን አስተጋባ። فسمع لأهل السماء ضجة የሰማይ ዓለም ላይ ረብሻ ተፈጠረ።
ሶስተኛ ጥሪህን አስተጋባ فقيل لي دعاء مكروب የተጨነቀ ሰው ዱዓ ነው ተባለ አላህም ይህን ጠላት የመግደል ይህን ሽፍታ የመግደል ኃላፊነት እንዲሰጠኝ ተማጸንኩት ይህን ጥሪ አላህ ተቀብሎኝ እንድረዳ መጥቼ ነው አለ فإني قريب ጭንቅ ሲለን ሆድ ሲብሰን ህይወት የተሰናከለች ሲመስለን فإني قريب أجيب دعوة الداعي إذا دعان ودعوا ጌታ እጃችንን እናንሳ وصلى الله وسلم وبارك على نبينا محمد السلام عليكم